እጅግ በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሀጂ ሙፍቲ ዑመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት ሀጂ ሙፍቲ ኢድሪስ በዛሬው ዕለት እንግዲህ ህይወታቸው አልፏል። በጠና ታሞ በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር። ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። ተቀዳሚ ሙፍቲ ዶክተር ሀጂ ዑመር ከዚህ ዓለም በሞት ተለይቷል፣ አርፈዋል። ያው እንደምታውቁት ከሰሞኑን ባደረባቸው ምክንያት በሆስፒታል ሲረዱ ቆይቶ ነበር። ነገር ግን ዛሬ ማለትም እሁድ ጥቅምት 9 ከዚህ ዓለም በሞት ተለይቷል። ለወዳጆቻቸው፣ ለዘመዶቻቸው፣ ለቤተሰቦቻቸው በሙሉ መጽናናትን እንመኛለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙፍቲ ሀጂ ዑመር ኢድሪስ ታሞ እየታከሙ ነበር። አሁን ላይ ወደ አክራ ሄደዋል። አላህ ይዘንላችሁ። ሁላችሁም ዱዓ አድርጉላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው የምተኛው። ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማን ቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ቅድሚያ ሰው ሁኑ። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ አስቀድሞታል። ሰው ሊሰደድ፣ ሊገደል፣ ሊናቅና ሊሰቃይ በፍጹም አይገባም። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተናገሩት ንግግር ነው። ፋና ነኝ። የመደመር ምልክቷን መጫን እንዳትረሱ። እጅግ በጣም የሚያሳዝን ዜና ተሰምቷል። ተቀዳሚ ሙፍቲ ሀጂ ኢድሪስ ህይወታቸው ማለፉ ተሰምቷል። ዘገባው የቲክቫ ኢትዮጵያ ነው። አሳዛኝ ሰበር መረጃ። ከጀርባ የምትመለከቷቸው የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሀጂ ዑመር ኢድሪስ በኢሳት ላይ ህይወታቸው ማለፉንና ወደ አሄራ መሄዳቸው እየተዘገበ ይገኛል። ከብዙ ታማኝ ምንጮች ለቤተሰቦቻቸውና ለመላው ወዳጆቻቸው አላህ ሰብር እንዲሰጣቸው እመኛለሁ። እጅግ የሚያሳዝን ልብ የሚሰብር መረጃ ሰምተዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሀጂ ዑመር ሙፍቲ በዛሬው ዕለት ህይወታቸው ማለፉም ተገልጿል። እንደሚታወቀው ከሰሞኑ እንግዲህ በሕክምና ሲረዱ ቆይተው ነበር፣ ነገር ግን አልቻሉም። በዛሬው ዕለት ህይወታቸው ማለፉም ተገልጿል። ይህ እጅግ የሚያሳዝን ነው። ለመላው ኢትዮጵያውያን፣ ለዘመድ ወዳጆቻቸው እንዲሁም ደግሞ ለቤተሰቦቻቸው መጽናናትን እመኛለሁ። አላህ የጀነት ያርጋቸው። መልካም ምሽት። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን፣ ወደ አላህም ተመላሾች ነን። የሁላችንም አባት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ አኼራ ሂደዋል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ህመም በህክምና ሲረዱ ቆይተው ወደ አኼራ ሂደዋል። ህልፈታቸው የመላ ሀገራችን ህዝብ ሀዘን ነው። እነኚህ ታላቅ አባት ላበረከቷቸው በሚመጥን መልኩ ስርዓት ቀብራቸው በመንግስት ደረጃ ኢስላሚክ ስነ ስርዓቱን በጠበቀ መልኩ መፈጸም ይኖርበታል። ሀገራችን ታላቅን አባት አጥታለች። ሀዘናችን መሪር ቢሆንም የአላህ ውሳኔ ከመቀበል ውጪ አማራጭ የለንም። አላሁ ተዓላ መልካም አበርክቷቸውን ይቀበላቸው፣ ምህረቱን ይለግሳቸው፣ ጀነተል ፊርደውስንም ምንዳቸውን አላህ ያርግላቸው ያ ረብል ዓለሚን። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን፣ ወደ አላህም ተመላሾች ነን። ሁላችሁም ዱዓ አድርጉላቸው። አላህ ይዘንላቸው፣ ማረፊያቸውን ጀነተል ፊርደውስ አላሁ ተዓላ ያድርግላቸው። አላሁም አሚን። ኢና ሊላሂ ወኢና ኢለይሂ ራጂዑን። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሀጂ ዑመር ኢድሪስ ሕክምና ሲያደርጉ እንደነበሩ ታመው ሕክምና ሲያደርጉ እንደነበሩ ታውቃላችሁ። ነገር ግን አንፎርቹኔትሊ ከደቂቃዎች በፊት ህይወታቸው አልፏል። ወደ አኺራ መሄዳቸው ታውቋል ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን፣ ወደሱም ተመላሾች ነን። ሁሉም ሰው ለማንም ሞት ለማንም እንደማይቀር የታወቀ ነው። እሳቸውም እንግዲህ ጊዜያቸው ደርሶ ወደ አኺራ ሄደዋል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ እንዳሉት ሁሉም የአደም ልጅ ስህተተኛ ይሳሳታል እንዳሉት እንግዲህ እሳቸውንም አላህ ሱብሓነሁ ወተዓላ ስህተታቸውን ይቅር እንዲላቸው ኸይር ስራቸውን እንዲቀበላቸው እንለምነዋለን፣ ዱዓ እናደርጋለን ማለት ነው። ለቤተሰቦቻቸውም ሆኑ ለወዳጆቻቸው ለመላው ኢትዮጵያ ሙስሊም ህብረተሰብ ደግሞ መጽናናትን እንመኛለን። وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون እንዳለው አላህ ሱብሓነሁ ወተዓላ ስለ ሳቢሮች ሲናገር አበሰራቸው፣ ትግስተኞችን አበሰራቸው እንዳለው الذين إذا أصابتهم مصيبة ሙሲባው ችግር በነካቻቸው ጊዜ قالوا إنا لله وإنا إليه راجعون እኛ የአላህ ነን ወደሱም ተመላሾች ነን ይላሉ ብሎ አላህ ሱብሓነሁ ወተዓላ እንደተናገረው ከነሱ ከታጋሾቹ እንዲያደርገን ሁላችንም እንትን ማለት አለብን። ለማንኛውም ላለፉት ለእድሜያቸውን በሙሉ ላለፉት በጣም ረጅም ዓመታት አዲስ አበባ እንኳን ከመጡ 50 ምናምን ዓመት ነው እንግዲህ 50 ምናምን ዓመት አዲስ አበባ እንኳን ከመጡ ማለት ነውና በተሻላቸው መጠን ባወቁት በገባቸው በመሰላቸው መልኩ ዲናቸውን ሲቀድሙ ዲን ሲያስተምሩ ኖረዋል።
ያው የሰው ልጅ እንግዲህ ስተትም ይኖርበታል፣ ጥሩም ያበጀውም ይኖራል፣ ስተትም ይኖርበታል። ስለዚህ የተቀየማችሁ ምንም ያላችሁም ካላችሁ ያው አውፍ ማለት ግድ ነው ማለት ነው። እሳቸውን አውፍ ማለት ግድ ነው፣ ያው አውፍ ማለት አለብን። ፖዚሽን ላይ በነበሩ ሰዓት ደግሞ አማና ነው፣ ኃላፊነት ነው። ፖዚሽን ላይ በነበሩ ሰዓት ፖዚሽን ላይ ያሉም ደግሞ ማንም ሰው እንግዲህ ልክ እንደማንም ሰው ጥሩም ሊሰሩ ይችላሉ፣ ስተትም ሊሳሳቱ ይችላሉ። እንደማንኛውም ሰው ሁሉም የሰው ልጅ ይሳሳታልና በዛ የተቀየማችሁ ምንም ያላችሁም ሰዎች ካላችሁ ደግሞ ያው አውፍ ማለት ግድ ነው። እሳቸውን አውፍ ልንል ይገባል። አሁን እሳቸው ወደ አላህ ሱብሓነሁ ወተዓላ ሄደዋል ማለት ነው። ከስራቸው ጋር ተገናኝተዋል ማለት ነው። ስለዚህ አላህ እንዲመራቸው እንጠይቀዋለን ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ዱንያን ለቀው ሄደዋል። አላሁ ረቡል ዒዛ የሄዱበትን አገር ፍርደውሰል አዕላን በረሕመቱ በእዝነቱ ይወፍቃቸው። ሩሓቸው በመላኢካ ታጅባ ከሚሄዱት ባሮቹ ያርጋቸው። ኩሉ ነፍሲን ዛኢቀቱል መውት ቃለ ሱብሓነሁ ወተዓላ እያንዳንዱ ነፍስ ሞትን ይቀምሳል አለ። የቀብር ስነ ስርዓታቸው የሚካሄደው ማክሰኞ ቀን ነው። የምትችሉ ሰዎች ተገኙ፣ በዱዓም አትርሷቸው። የኛንም መጨረሻ አላህ ሱብሓነሁ ወተዓላ ያሳምርልን። እሳቸውንም ፊርደውሰል አዕላን በረሕመቱ በእዝነቱ ይወፍቃቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሀገር ዋርካና አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አኺራ ሄደዋል። ለመላው ኢትዮጵያውያን መጽናናት እንዲሆን እመኛለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደማይቀርበት ወደ አኺራ ሄደዋል። ሰሞኑን የጤና እክል አግኝቷቸው ሕክምና ሲከታተሉ የነበሩት ዛሬ ደግሞ ጤናቸው የተሻለ ሁኔታ ላይ መሆኑን ቤተሰቦቻቸው ተናግረው ነበር። ነገር ግን ወደ አኺራ ሂደዋል። አላህ ጀነቱል ፊርደውስን ይወፍቃቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሊላሂ ወኢና ኢለይሂ ራጂዑን። ድንገተኛ በሆነ ቪዲዮ ነው የመጣሁት ዛሬ። በቅርቡ ታሟል ተብሎ ሲነገር የነበረው ሐጂ ዑመር አላህ ይርሐማቸው ወደማይቀረው አኺራ ሄደዋል። ኢንሻአላህ ዱዓ እናድርግላቸው፣ አላህ ይቅር ይላቸው ዘንድ፣ በማወቅም ባላወቅም የሰሩትን ነገር በሙሉ አላህ ይቅር ይላቸው ዘንድ፣ ጀነት አላህ ያስገባቸው ዘንድ፣ ቀብራቸውን አላህ መደል በሰራ ሰፋላቸው ዘንድ፣ አላህ ከቀብር ቅጣት ከቀብር ጥያቄ የሚያልፉበትን ጉልበት ይሰጣቸው ዘንድ ዱዓ እናድርግላቸው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።